የተከፈተ ማለት ነው። ዳንስ ከሴትያ ልጅ ጋር ተጣላንና አሁን ልጁ ፈለከተኝ ማለት ነው። እያስቆረጥ ነው ፊቱ ጭንቅላቴን አለ። ሴትያ ደግሞ ልጅምና ሐኪም ቤት ወስደኝ የለም አሁን ተመልከቱት። ግንባሬ እንዳለ ነው የተከፈተ ማለት ነው። ዳንስ ሰላም ውዶች እንዴት ናቸው? መጀመሪያ ያሳየዋችሁ ቪዲዮ አለ አይደለ? ስለዛ አንዳንድ ነገር ልላችሁ ነው የመጣሁት። ከዛ በፊት ግን ማለት ነው ትናንትና በለቀኩት ቪዲዮ ማለት ነው በጣም ብዙ ጥያቄ አለ። ለሁላችሁ መመለስ ባልችልም እዚህ ጋር መናገር እፈልጋለሁ። መጀመሪያ ስትሉኝ የነበረው አፑን ስትሉኝ ነበረ። አንድ ደግሞ ስለ አፑና ከዚህ በፊት የነበረባቸውን ብር እንዴት ነው ማስመለስ የምንችለው የሚልም ጥያቄ አለ። እንደገና ደግሞ ኤጀንሲ ታውቂያለሽ ወይ ቋንቋ የሚችል ሰው የሚያመጣ ያላችሁ ሁሉም መልስ አለ። አፑም ሲኖር እኔ ግሩፕ አለ ቴሌግራም ላይ እዛ ላይ ነው የምለቀው። ከዚህ በፊት ያላችሁ ልጆች ታውቃላችሁ። ምናልባት አዳዲስ የመጣችሁ ናችሁ ይሄን ነገር የምጠይቁኝ። በተለይ ኤጀንሲዎቹንም የሐዋላ አገልግሎትም የምትፈልጉ ልጆች ብላክ መኒ ማለት ነው የምትፈልጉ ልጆች ሁሉንም በግሩፕ ላይ ነው እየለቀኩ ያለሁት። መጀመሪያ ኢሞ ላይ ነበር በነፍስ ወከፍ የማናገራችሁና የምሰጣችሁ የነበራችሁት ጥያቄ ምናምን ስጠይቁኝ ማለት ነው። አሁን ስላልቻልኩኝ ግን ግሩፕ ከፍቼ ግሩፕ ላይ ነው ለሁሉም እያደረግኩ ያለሁት። ኤጀንሲዎቹንም ቁጥር፣ የሐዋላ አገልግሎት፣ በቃ ማስታወቂያ የተባለ ነገር እኔ ብቻ ሳልሆን ሌሎችም ስላሉ እዛ ላይ ነው የሚለቀቀው። አንዳንድ መረጃዎችን የምታገኙት ቴሌግራም ላይ ነው። የዚህም አፕ ሲመጣ የማስቀምጠው እዛው ቴሌግራም ላይ እዚህ ዩቲዩብ ላይ አይደለም፣ ቴሌግራሙ ላይ ነው። እና ቴሌግራሙ ላይ ከመጣችሁ እዛው ታገኙታላችሁ። በነገራችን ላይ ማለት ነው ይህንን የትናንትናውን ቪዲዮ ዜናው የተሰራው በአረብኛ ነው። ይህንን አስተውሉ እሺ። በአረብኛ እስከሆነ ድረስ አረቦቹ ራሳቸው ያውቃሉ፣ በትክክል ያውቃሉ። ለመሰላችሁ ይሄ ለነሱ ነው የተሰራው። እኛ መብት እንዳለን እየተነገራቸው ነው። ቢቻላችሁ ከዚህ ከቪዲዮ ላይ ከለቀኩት ቪዲዮ ላይ ቆርጣችሁ እና ቤተሰቦቻችሁ ወይ ደግሞ አሰሪዎቻችሁ በሚያዩት ፕሌይ ስቶር ላይ ማስቀመጥ፣ የሆነ ዋትስአፕ ስቶር ላይ ማስቀመጥ፣ ወይ ደግሞ ኢሞ ላይ በምትገናኙት እናንተ ምንም ነገር ስንፖስት እየመጡ ያዩት የለ። እናንተ ይሄንን ግን ቆርጣችሁ እዛ ጋር ያንን ዜናውን ቆርጣችሁ እንደዛ ማስቀመጥ ትችላላችሁ። ያገኙታል፣ ያዩታል፣ ያዳምጡታል በምትሉት ቦታ ማለት ነው፣ አፕ ላይ ማለት ነው ማስቀመጥ ትችላላችሁ። እንደዛ ካልቻላችሁ እዚህ ጋር መቁረጥ ካልቻላችሁ እኔ ግሩፕ ላይ ስለምለቀው ለብቻው ዜናውን ብቻ በአረብኛ የተሰራውን ለብቻ ስለምለቀው እሱን ከቴሌግራም ላይ ወስዳችሁም እንደዛ ማድረግ ትችላላችሁ። እሺ እዛ ላይ አመጣላችኋለሁ። ምናልባት ከዚህ ጋር አንችልም ካላችሁ ዳውንሎድ ማድረግ አንችልም ካላችሁ እሺ ያንን ለማድረግ እሞክራለሁ። ቴሌግራም ላይ ነውና ቴሌግራም ላይ ለቋለሁ። ሲጀመር ስለ ሐዋላ አገልግሎት ሌላ ማስታወቂያ መጥቷል። እሱንም እነግራችኋለሁ። አዲስ መረጃ ነው። ብር የምትልኩ ልጆች በጣም ጥንቃቄ አድርጉ። መጀመሪያ ዜናውን አስደምጣችሁና ነው ስለሱ ማወራላችሁ። ከዛ በፊት አሁን ያየናት ልጅ አይታችኋል። ደም አድርጋ እንደዚህ አድርጋ ምናምን ጋይስ እርዱኝ እያለች ነው። ከዚህ በፊት ምግብ እየበሉ በሆዳቸው እየደበቁ በልብስ ስር እየደበቁ ምናምን ኢሚዲየትሊ ሪፖርት የተደረጉ ብዙ የማዳም ቅመሞች አሉ። እንታወቅ ብለው ገና ለገና እንፈምስ ብለው ለመፈመስ ብለው ነው ይህን ነገር ያደረጉት። ቆይ አንድ ጊዜ በርዝቃ የሰው ስልክ ሲጠራ እዚህ ስለሚሰማ ነው። ለማንኛውም ማለት ነው ይሄ ደም አድርጋ እንደዚህ ነገር ቀይ ነገር አድርጋ ሶፍት አድርጋ ጭንቅላቷ ላይ ተከፈትኩ ድረሱልኝ ምናምን ተፈነከትኩ ምናምን እንደዚህ ቻሌንጅ ሊጀመር ነው መሰለኝ። አርፋችሁ ተቀመጡ። ይሄ ነገር ሪፖርት ያደርጋል። እንደውም እንገራችሁ አይደለ እስካላላየችው ድረስ ማዳሟ እስካላየችው ድረስ ነው ይሄ ነገር የሚቆየው እንጂ ብታየው ማለት ነው ኢሚዲየትሊ ነው ከሳት ወይ ደግሞ ሪፖርት የምታደርጋት። ይሄ ነገር አደጋ ያለው ነገር ነው። ያ የተናገረችውን እኮ ያስተረጉማሉ። ምንድን ነው ያለችው ይላሉ። ከማዳሚ ተጣልቼ ልጁ ፈንክቶኝ እኔ ያለችው። ልጅ ይኖራል ቤት ውስጥ ማዳም አላት እና ዝም ይላሉ።
ዝም ይላሉ። ይሄ የውሸቷን ነው በነገራችን ላይ የእውነት እንዳይመስላችሁ እሺ። እንደዚህ አይነት ነገር ሲያጋጥማችሁ በብዛት አንዲት ልጅም እንደዚህ ያጋጥማታል። ነገሩ ተፈንክታለች። የእውነት ልክ እዚች ልጅቷ እንዳደረገችው ነው ያደረገችው። ምንድን ነው ያለችው? ያለችበት ቦታ ዳውራ ነኝ አለች። ዳውራ ነኝ የባካችሁ ድረሱልኝ፣ ሴትዮዋ መታኝ፣ እንደዚሁኛ አባብጣለች፣ ተፈነካክታለች ምናምን። ዳውራን ማን ነው የሚያውቀው? የሆነ ጉዳት ሲደርስብን መጀመሪያ መናገር ያለብን ሀገሩ የት ነው፣ ብሄሩት ሰፈሩ የት ነው፣ ዳውራ። ከዛን ከቻላችሁ ማንኛችንም ቤት ላይ የበር ቁጥር አለ፣ እዛ ያንን ቁጥር መናገር። ያንን ካልቻላችሁ ደግሞ ሎኬሽን እንዴት እንደሚላክ ማወቅ አለባችሁ። ማንኛውም ሰው እርዳታ የሚጠየቀው ሎኬሽን በመላክ ነው። ሎኬሽኑን ሳትልኩ ግን ማወቅ አትችሉ። መላክ ካልቻላችሁ ማንም ሊደርስላችሁ አይችልም። አንዲቷን እዚህ ልናስጠፋት ብለን ሎኬሽን መላክ እንዳልቻለች እንገራችሁ። ብዙ ነገር ትፖስታለች፣ ብዙ ነገር ታያለች፣ ግን ሎኬሽን መላክ አትችልም። ግን ሎኬሽን እንዴት እንደ አላላክ ብላችሁ ብትጽፉ ብዙ ሰርች ብታደርጉ ይወጣላችኋል። ቀላል ነው መላክ እንዴት እንደሆነ። ያንን ነገር ማወቅ አለባችሁ። አሁን የዚች የልጅቷ ግን ሹፈት ነው። በእንደዚህ አይነት ሁኔታ የማዳም ቅመሞች እንዳትቀጥሉበት። ዲፖርት ያስደርጋል፣ ያስከስሳል፣ ያሳስራል። ወንጀል ነው፣ ወንጀል ነው፣ ወንጀል ነው። በጣም ትልቅ ወንጀል፣ አለማገናዘብ ጭምር ነው። ገብቷችኋል? ለቫይራል ለፎሎ ለላይክ ነው ይሄ ነገር የተደረገው። ደም ይዛ እንደዚህ ከማዳሜ ተጣልቼ ልጇ ደብድቡኝ። ይሄ እውነት እኔ እንደ ራስ ይሁት እንደዚህ ብል ማዳሜ አትለቀኝ። ቀጥታ ወደ እስር ቤት የምትወስድ ቀጥታ ማለት ነው። እኔ ምን አድርጌሽ አለ ማትግባቡ ከሆነ እኔን ተዋትና፣ እንደው ማትግባቡ ከሆነ በጣም ጠንካራ ናቸው። በራሳቸውን ስም ማስጠፋት አይፈልጉም። ከዚህ በፊትም እንደዚሁ ተይ አንሺ ቪዲዮሽን ሴትዮሽ ብታየው ጥሩ አይደለም እየተባለች ሙዙን ጡት መያዣ ውስጥ ከታ፣ ዳቦዋን ሆዶ ውስጥ ከታ፣ ሱሪዋ መካከል ሌላ ምግብ ከታ ምናምን ቪዲዮ የሰራችው ልጅ አንድ ቀን ብቻ ናደረችው። አንድ ቀን። ከዛን ሰርቼባት ነበር እንደውም ቪዲዮ መጀመሪያም ፈርቼባት አለው። ዲፖርትም ስትደረግ እንደዛው በአንድ ቀን ትኬት ነው ተባራ አገር የገባችው ልጅቷ ማለት ነው፣ ከዱባይ ሀገር። እንደዚህ ነገር እንዳይከሰትባችሁ ጥንቃቄ አድርጉ። ይሄ አሁን የሹፈት ነው። አሁን ላይቭ ላይ ቁጭ ላይ ወሬዋን እያወራች ነው። ካያችሁ እዚህ ክቡ ላይ ቀይ በርቷል። ላይቭ ላይ ናት ልጅቷ። ተገቢ አይደለም። ላይኩ የሚቅርብን፣ ፎሎ የሚቅርብን፣ ሰውን ማስደንገጥ ራሱ ተገቢ አይደለም። ሌላው ይቅርና ይሄ ነገር ማዳሙ እስክታየው አሰሪው እስክታየው ድረስ ነው። ብዙ ልጆች ደግሞ እየጻፉላት ነው። ተይ ይሄን ነገር አንቺ ጥሩ አይደለም፣ ሴትዮሽ ብታየው ጥሩ አይደለም። የልጇ ስምና የራሷን ስም ነው የጠቀሰችው። የእናት የአሰሪዋን ስም ነው የጠቀሰችው። ምን ያህል ብትግባባት ምን ያህል ብትስማማት ነው። ሌሎቻችሁ ግን እንደዚህ እንዳታደርጉ እሺ። በተረፈ ግን ስለ እንትሉ እንሂድና ወደዚህ ስለ ጥያቄው እንሂድና ስለ አፑ የበለጠ ማምራሪያ እነግራችኋለሁ እሺ። አፑ ደግሞ ስንትን ሲል እኔ ግሩፕ ላይ ነው የምለቀው። እዚህ ጋር ማምጣት አልችልም። እንዴት አድርጌ ይሄን አድርጉና ይሄን ተጫኑና አላለው አይደለም። ደሞዛችሁ እንደተስተካከለ ሁሉ ደሞዝ በባንክ ቤት ብቻ ነው በእጅ አይሰጥም ተብሎ ተነግሮ በእጅ እንደማይሰጥ በባንክ ቤት እንደሚሰጣችሁ ሁሉ ይሄም ትክክል ተግባራዊ ይሆናል። ዜናውን ለብቻ ወስዳችሁ ለማዳሞቻችሁ አሳዩ ከፈለጋችሁ ማለት ነው እሺ። ትክክሉ መስሎ ካልታያችሁ ትክክል ስለሆነ ነው ይሄንን የምለው። በተረፈ ይሄን ቪዲዮ ላይክ አድርጉ። ለሚደርሳቸው ለማዳም ቅመሞችም እንደዚሁ ሼር አድርጉ። እንግዲህ እኔ በቪዲዮ መውጣት ትቼ ነበረ እውነት ለመናገር ከሆነ፣ አሁን ግን ለተወሰነ ጊዜ ቀጥልበታለሁኝ ጥያቄው እስኪያልቅ ድረስ። ለማንኛውም ተመልሻለሁ ለማለት ያህል ነው እሺ። ኢሞ ላይ በጣም እንደ በፊቱ መልስ የምመልስ የመሰላችሁ ብዙ ልጆች እንትን እያላችሁኝ ነው፣ እየላካችሁልኝ ነው። እኔ ግን ምንም መልስ እየመለስኩ አይደለም። ቆራጥ መሆን አለብኝ ብዬ ለምን መሰላችሁ? እዚህ ጋር ስለማትመጡ ነው። እዚህ ጋር ብትመጡ ኖሮ ኢሞ ላይ ራሱ መልስ ሰጥ ነበረ። ኢሞ ላይ ለ300 ሰው መልስ ሰጥቼ እዚህ ስመጣ 30 ሰው እንኳን አያይም። ለዛ ነው እሺ። በተረፈ አዲስ ለመጣችሁ እንኳን ደህና መጣችሁ ለማለት እወዳለሁ እሺ። ሰላም ሁኑልኝ።